የራሳችሁን ጆግ ሙሉ። በእውነት የራሳችሁን ጆግ ሙሉ መጀመሪያ ለሌሎች ከመቅዳታችሁ በፊት። በተለይ እናቶች የሆናችሁ ለልጆቻችሁ፣ ለቤተሰቦቻችሁ ጤናን፣ ፍቅርን፣ ደስታን መስጠት ከፈለጋችሁ የራሳችሁን ጆግ ሙሉ። ከባዶ ጆግ ላይ የሚቀዳ ምንም ነገር የለምና ራሳችሁን ጠብቁ። እኔ ይሄንን ስል እንግዲህ ጎበዞኜ እኔ በጣም ራሴን ጠባቂ ሆኜ ሳይሆን ከሰሞኑ ያገኘኋትን ልምድ ነው ወደ እናንተ ይዤ የመጣሁትና በጧት በባዶ ሆዴ የምጠጣው መጠጥ በጣም እየጠቀመኝ ነው። እንግዲህ የተጠቀምኩትን ነገር በቪዲዮ ላይ እንደምታዩት በጣም ቀላል ነው። ሁላችንም በቤታችን ልናገኘው የምንችለው ነገር ነው። ትንሽዬ ዝንጅብል፣ ቀረፋ፣ ቅርንፉድን አንድ ላይ ወቀጥ ወቀጥ እናደርገውና እንደ ሻይ እናፈለዋለን። እሱ ሲፈላልን ግማሽ ሎሚ እንዲሁም ደግሞ ግሪን ቲ ካለ ግሪን ቲያችን እናደርጋለን። ለምን ይጠቅማል ካላችሁ ደግሞ ለሙዳችን፣ በተለይ ከትንንሽ ልጆች ጋር የምንውል ሰዎች በጣም ሙዳችን አስፈላጊ ነው፣ መጠበቅ አለብን። ከባድ ነውና ልጆች ጋር መዋል ያስፈልገናል። ክብደት ለመቆጣጠር እንዲሁም ደግሞ የሆዳችንን ጤና ለመጠበቅ በጣም አስፈላጊ መጠጥ ነው። እኔ በባዶ ሆዴ እንደዚህ ለብ አድርጌ እጠጣለሁ። ቀኑን ሙሉም ጠጡት፣ አሪፍ ነው።